የእግዚአብሔር ማስጠንቀቂያ የመነቀስ መንፈሳዊ ውጤቶች። ዛሬ ባለው ዓለም ውስጥ ንቅሳት ራስን የመግለጽ ታዋቂነት ሆኗል። ሆኖም እንደ ኦርቶዶክስ ክርስቲያኖች ይህ ልማድ ከእግዚአብሔር ፈቃድ ጋር የሚስማማ መሆኑን መመርመር አለብን። መጽሐፍ ቅዱስ እና የቅዱሳን አባቶች ትምህርቶች በሰውነት ላይ ምልክት ማድረግን በተመለከተ ግልጽ መመሪያ ይሰጣሉ። እነዚህ ድርጊቶች መንፈሳዊ ውጤቶችን ሊያስከትሉ እንደሚችሉ ያስጠነቅቃሉ። ይህ ትምህርት ይዳሳል። ስለ ንቅሳት መጽሐፍ ቅዱሳዊ ትምህርቶች፣ የኦርቶዶክስ ቤተ ክርስቲያን አካልን ስለማስተካከል ያለው አመለካከት፣ መንፈሳዊ አደጋዎች እና መዘዞች፣ ንቅሳት ላለባቸው ንስሐ መግባት እና ፈውስ። 1. ስለ ንቅሳት የመጽሐፍ ቅዱስ ትምህርቶች። በቅዱሳት መጻሕፍት ውስጥ ስለ ንቅሳት በጣም ቀጥተኛ ማጣቀሻ የሚገኘው በብሉይ ኪዳን ውስጥ ነው። ስለ ሞቱ ሰዎች ሥጋችሁን አትንጩ ምልክትም አትንኩባችሁ እኔ እግዚአብሔር ነኝ ከዘሌዋውያን 19:28። ይህ ትእዛዝ ለእስራኤላውያን ከአረማዊ ልማዶች እንዲለዩ ተሰጥቷቸዋል። ብዙ ጥንታዊ ባህሎች እንደ ከነዓናውያን እና ግብፃውያን በሚከተሉት ውስጥ ንቅሳትን ይጠቀሙ ነበር። የጣዖት አምልኮ፣ የሐሰት አማልክት ምልክቶች፣ አስማታዊ የአምልኮ ሥርዓቶች፣ የመከላከያ ውበት፣ የሙታን ምልክቶች፣ የጎሳ ሥርዓቶች፣ በእግዚአብሔር ላይ የማመፅ ምልክቶች። ክርስቲያኖች በተመሳሳይ መልኩ በብሉይ ኪዳን ሕግ ሥር ባይሆኑም መንፈሳዊው መርህ ይቀራል። ሰውነታችን የመንፈስ ቅዱስ ቤተ መቅደሶች ነው። 1ኛ ቆሮንቶስ 6:19 እና ከኃጢአት ወይም ከአጋንንት ተጽዕኖ ጋር የተቆራኙ ልማዶችን ማስወገድ አለብን። 2. አካልን ስለማስተካከል የኦርቶዶክስ ቤተ ክርስቲያን አመለካከት። ቤተ ክርስቲያን የሰው አካል ቅዱስ ነው፣ በእግዚአብሔር አምሳል የተፈጠረ እንደሆነ ታስተምራለች። ዘፍ 1:27 ሆን ተብሎ ምልክት ማድረግ ወይም ማበላሸት እንደሚከተለው ሊታይ ይችላል። የእግዚአብሔርን ንድፍ አለመቀበል፣ ለዓለማዊ ከንቱነት መገዛት 1ኛ ዮሐንስ 2:16 ወደ አጋንንት ተጽዕኖ ሊደርስ የሚችል መግቢያ ምልክቶች መናፍስታዊ ከሆኑ። የቤተ ክርስቲያን አባቶች ማስጠንቀቂያ። ቅዱስ ኤጲፋንዮስ ዘሳላሚስ ንቅሳትን እንደ አረማዊ አሰራር አውግዟል። ታላቁ ቅዱስ ባስልዮስ የእግዚአብሔር የሆነውን አካል እንዳይለውጥ አስጠንቅቋል። ቅዱስ ዮሐንስ አፈወርቅ ክርስቲያኖች ከቅድስና ከሚያስወግዱ ዓለማዊ ልማዶች መራቅ እንዳለባቸው አስተምሯል። የቤተ ክርስቲያን አባቶች ማስጠንቀቂያ። ቅዱስ ኤጲፋንዮስ ዘሳላሚስ ንቅሳትን እንደ አረማዊ አሰራር አውግዟል። ታላቁ ቅዱስ ባስልዮስ የእግዚአብሔር የሆነውን አካል እንዳይለውጥ አስጠንቅቋል። ቅዱስ ዮሐንስ አፈወርቅ ክርስቲያኖች ከቅድስና ከሚያስወግዱ ዓለማዊ ልማዶች መራቅ እንዳለባቸው አስተምሯል። 3. መንፈሳዊ አደጋዎች እና መዘዞች። እያንዳንዱ ንቅሳት አጋንንታዊ ባይሆንም ከባድ አደጋዎች አሉ። አስማት እና ጸረ ክርስቲያን ምልክቶች፣ የአጋንንት ምልክቶች፣ የራስ ቅሎች፣ የስድብ ምስሎች፣ ከንቱነት እና ትዕቢት፣ ከእግዚአብሔር ይልቅ በራስ ላይ ማተኮር፣ ሌሎችን ማቃለል፣ ደካማ አማኞች ወደ ኃጢአት ሊመሩ ይችላሉ። የትንሣኤ አካል አለመቀበል፣ ሰውነታችን ይከበራል፣ ለምን አሁን ያጠፋቸዋል? እግዚአብሔር አንድን ሰው ስለተነቀሰ ወዲያውኑ አይኮንነውም። ነገር ግን በአመፅ ወይም በመናፍስታዊ ተሳትፎ የሚደረግ ከሆነ ለመንፈሳዊ ጉዳት በሮችን ይከፍታል። ባለማወቅ ከተሠራ ንስሐ መግባት እና መሸፈን ማስወገድ አስፈላጊ ሊሆን ይችላል። ያለ ንስሐ ከተፈጸመ ከእግዚአብሔር ፈቃድ ውጭ ልብን ማደንደን ይችላል። 4. ንቅሳት ላለባቸው ንስሐ መግባት እና ፈውስ። ንቅሳት ካለ ተስፋ አትቁረጥ፣ የእግዚአብሔር ምሕረት ብዙ ነው። ምን ማድረግ እንደሚችሉ ነው። ተናዘዙ እና ንስሐ ግቡ። ከንቅሳቶ በስተጀርባ ስላለው ማንኛውም የኃጢአተኛ ተነሳሽነት ለካህን ያነጋግሩ። መሸፈን ወይም ማስወገድ። ንቅሳቱ ተሳዳቢ ወይም ጎጂ ከሆነ ሌዘርን ማስወገድ ወይም በክርስቲያን ምልክት መሸፈን ያስቡበት። ለማጽዳት ጸልዩ። ማንኛውንም አሉታዊ መንፈሳዊ ግንኙነቶችን እንዲያፈርስ እግዚአብሔርን ጠይቁት። እንደ ምስክርነት ይጠቀሙበት። ከተቻለ ያለፉትን ስህተቶች ለሌሎች ትምህርት ይለውጡ። በኦርቶዶክስ መንፈሳዊነት ውስጥ ንቅሳት ቀላል ነገር አይደለም። አካል ቤተ መቅደስ ነውና ልንቀድሰው ይገባል። ንቅሳት ላለባቸው እግዚአብሔር የንስሐ ልብን ይቅር ይላል። አንዱን ለሚመለከቱት ግን አስታውሱ፣ ዘላለማዊ ውበት የመጣው ከክርስቶስ እንጂ ከቀለም አይደለም። የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። ሮሜ 12:2